የአፈር ለምነትን ለመጠበቅና ምርት ለመጨመር የተፈጥሮ ሀብት ጥበቃ ስራ እየሰሩ መሆኑን በሰሜን ጎንደር ዞን የድባርቅ ወረዳ አርሶ አደሮች ተናገሩ። በ2018 የምርት ዘመን 392 ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራ ለመስራት መታቀዱን የዞኑ ግብርና መምሪያ ገልጿል። መረጃውን ያደረሰን የሰሜን ጎንደር ዞን መንግስት ኮሚኒኬሽን ነው። ቴዎድሮስ ደሴ እንደሚከተለው ያቀርበዋል። አርሶ አደር ቻሌ ብርሃኔና አርሶ አደር አስቴር ተዘራ በሰሜን ጎንደር ዞን ደባርቅ ወረዳ ነዋሪ ናቸው። የተፈጥሮ ሀብት ጥበቃ ስራ በመስራታቸው የአፈር ለምነት እንዲጨምርና አፈር እንዳይሸረሸር ለመከላከል እንዳገዛቸው ይናገራሉ። ይህ እርከን ተሰራ ማለት መሬቱ ያገግማል፣ የመሬቱ ለምነት ይጨምራል። እዛ በአጋጣሚ ደግሞ ውሃ ሊፈልቅ ይችላል። ከስር የተለያዩ ችግኞች ሊተከሉ ይችላሉ። ያ ችግኝ ደግሞ አንደኛ ለእኛ ፍጆታ ነው የሚውል፣ ለከፍቶች ፍጆታ ይውላል። የአፈር ለምነትን ከመሸርሸር እንዲሁም የአየር ንብረት ለውጥ መዛባት የአፈር እርከን ስራ ልማት በጣም ጠቃሚ ነው። የአፈርና ውሃ ጥበቃ ስራዎችን ዘላቂ እንዲሆን ህገ ደንብ አውጥተው እየጠበቁ መሆናቸውንም አርሶ አደሮቹ ገልጸዋል። ተሳስቶ አንድ በግ ወይም ደግሞ አንድ ከፍት ቢገባ ህግ አውጥቶ እየቀጣ የሚገኝበትና ልክ የሆነ ግጦሽ ለእኛ መሬት በሽታ እንደሆነ ሁሉ ጠንቅቆ አውቆታል ብዬ አስባለሁ። የተፈጥሮ ሀብት ስራ ትኩረት ተሰጥቶ ተግባራዊ እየተደረገ መሆኑን የገለጹት ደግሞ የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ አምባቸው ፈንታውን ናቸው። ከምርት ባለፈ ዘላቂነት፣ ጥራትና ባለቤት ያለው የአፈርና ውሃ ጥበቃ ስራ እየተሰራ መሆኑንም አክለዋል። የተራቆተና የተቦረቦረ መሬት ደግሞ ካላዳንከው ከምርት ባለፈ ለቀሪ ትውልድ የምታሻግረው ነገር ሀብት ሊኖር አይችልም። ይህን ለማድረግ ዘላቂነት ያለው ጥራት ያለው ባለቤት ያለው የአፈርና ውሃ ጥበቃ መስራት የግድ ይላል። የሰሜን ጎንደር ዞን ግብርና መምሪያ ምክትል ኃላፊ አቶ ዮሐንስ ይግዘው ዞኑ ለአፈር መሸርሸር፣ ለለምነት መታጣትና ለምግብ ዋስትና እጥረት የተጋለጠ ወጣ ገባ አካባቢ መሆኑን አንስተዋል። ለዚህም ህብረተሰቡን በማሳተፍ የተፈጥሮ ሀብት ስራ በዞኑ ልዩ ትርጉም ተሰጥቶት የሚከናወን ተግባር እየተሰራ ነው ብለዋል። ይህ አካባቢ አሁን ባለው ሁኔታ ከፍተኛውን የአፈር መሸርሸር የሚታይበት መሆኑን በአይናችን ዞር ዞር ብለን የምናረጋግጠው ነው። ስለዚህ አፈራችንን ጠብቀን ምርታማነትን ለመጨመር ሰፊውን ህዝብ አንቀሳቅሶ የተለያዩ የአፈርና ጥበቃ ስራ መስራት አስፈላጊ ነው። የክልሉ ግብርና ቢሮ አፈርና ውሃ ጥበቃ ባለሙያ አቶ ኃይሉ ሙሴ አርሶ አደሮች አፈርን በመጠበቅና በመንከባከብ አካባቢያቸውን ከመራቆት መታደግ እንዳለባቸው አሳስበዋል። ትውልድ እንዲተካ እየተመኘን ነው፣ እያደረግነው ነው። ግን መሬታችን ደግሞ አጥንቱ እየገጠጠ ነው ያለ እንደምታዩት። ስለዚህ ተንከባክበን ለትውልድ ማስተላለፍ አለብን። እናንተ ደግሞ ዛሬ የወጣችሁበት ዓላማ ይሄ ነው። በ2018 የምርት ዘመን በሰሜን ጎንደር ዞን 392 ተፋሰሶች የተፋሰስ ልማት እንደሚሰራ ከዞኑ ግብርና መምሪያ የተገኘው መረጃ ያስረዳል።